ሰላም ሰላም እንዴት ናችሁ? እውነት ለመናገር እየሰራህ ቪዲዮ ማዘጋጀት እንዴት ከባድ እንደሆነ ያወቅኩት ስሞክረው ነው። እና እየሰራሁት እያለ ለመቅረጽ ነበረ ግን አይመችም። እና እንደው ዝም ብዬ ከጨረስኩት በኋላ ያለውን ላሳያችሁ ብዬ ነው። እነዚህ አናላይቲካል ባላንስ የሚባሉ ብዙ ጊዜ ላብራቶሪ ላይ የምናገኛቸው ባላንሶች ናቸው። እና ዝም ብሎ ይዘባርቅ ነበረ። እና ምንድነው ካልብሬት መደረግ ይጠበቅበት ነበር ማለት ነው። እና ካልብሬት አድርጌ ጨረስኩት አሁን እና መቅረጽ ስላልቻልኩ ነው መያዝ አልቻልኩም። እነዚህ ካልብሬት ለማድረግ ግን ስታንዳርዶች ያስፈልጓቸዋል ማለት ነው። እነዚህ አይነት ስታንዳርዶች ያስፈልጋቸዋል። ከተለያዩ ኪሎዎች ናቸው ከአንድ ኪሎ ጀምሮ እነዚህ አናላይቲክ ባላንስ ስለሆነ ነው እነዚህ ትንንሽ የላብራቶሪዎች ስለሆኑ ማለት ነው በጣም ሴንሰቲቭ ናቸው። እና በጣም ታች ወርዶ ሊመዝኑልን የሚችሉ ማለት ነው። የትልልቆቹ አለኝ እዚህኛው ሳይሆን ሌላ ቦታ ላይ ሰርቼ ማሳያችሁ እችላለሁ። አሁን ይሄኛው ለትንንሾቹ አናላይቲካል ሲሆኑ ነው ማለት ነው። ስለዚህ ለምሳሌ ይሄኛው 1 ኬጂ ነው። እንደምታዩት ይኸው 1 ኬጂ እንደዚህ ስናስቀምጥለት 1 ኬጂ ትክክል ነው ማለት ነው። በርግጥ ይሄ መያዣ አለው የራሱ የሆነ መያዣ አለው እንደዚህ በእጅ አያያዙ። ከዛ ይሄኛው ነገር ጥለው ግላቭ አድርገህ መያዣው ነገር መቆንጠጫ ነገር አለው ምናምን ነው። አሁን እንደዚህ በመሆኑ 1 ግራም ሁላ መሳሳት ችሏል ማለት ነው። ይሄኛው ነው 200 ከዛ ሌላኛው 200 ብጨምርላት 400 ይሆናል ማለት ነው። እቺኛዋ እንደምታዩት የሆነ 100 ናት ስለዚህ 100 ብጨምርበት ስንት ይሆናል ማለት ነው? 500 ይሆናል። አሁን ያችኋቸው ትንሽ ባላንስ ይፈልጋል ማለት ነው። ግን እንደዚህ አንዱ ይሄ ነው ሌላኛው ምንድነው የምንላቸው ኮርነር ቴስት የሚባል አለ። ለምን ኮርነር ቴስት ማለት ይሄ ከቁጥሮቹ አሁን ይሄ 200 ይምጣ እንጂ በተለያዩ ፖዚሽኖች ቼክ ማድረግ አለብን በዚህኛው ኮርነር ልክ ነው ወይ? እንደዚህ እዚህኛው ላይ ኮርነር ቼክ እናደርጋለን። ይሄን ቼክ እናደርጋለን። ይሄን ቼክ እናደርጋለን እና ሴንተር ቼክ እናደርጋለን። እዚህ ከሆነ ሚዛኑ ምንም አይነት ችግር የለውም ማለት ነው። በዚህ ልክ ትክክል ነው ማለት ነው። ስለዚህ እነዚህ አናላይቲካል እንትን ናቸው ሌላ ጊዜ ስሰራ ሁላ ነው ላሳያቸው የፈለኩት እንጂ እንትኑ አይደለም ማለቴ እንደዚህ ያለቀለት ሳይሆን ሲሰራ ቢሆን ነው የተሻለ ብዬ ነው የማስበው። እና እነዚህ አይነት አናላይቲካል እንትኖች ካልብሬት ለማድረግ ብትፈልጉ እነዚህ ስታንዳርዶች ያስፈልጓቸዋል ማለት ነው። እነዚህ ይመስላል። እዚህኛው ላይ ማወቅ የምትፈልጉት ነገር ካለ ጠይቁኝ። ብዙ ሳይንሱ ላይ ወረድ ብለህ ለማውራት የሆነ ለስራ ማለት ስራ ለሚፈልግ ብዙ እንትን አይደለም እንትኑ ሳይንሱ ለማውራት ብዙ ጊዜ ይፈልጋል። እና እንደዛም ፍላጎት ካለም እሱም እንትን ማድረግ ይቻላል ማውራት ይቻላል። ግን ነገርየው ይሄ ይመስላል ካልብሬሽኑ ማለት ነው። እንደዚህ ነው። እንደዚህ አይነት ነገሮች for those who didn't understand the Amharic I can explain in English or if you want any English version I'll try.